የሚዲያ ሰው ስትሆኑ በጣም ይወዳችሁ ሰው እንዳለ ሁሉ የእናንተን ውድቀት፣ የእናንተ መሰበር፣ የእናንተ መክሰር። ሰላም አለይኩም ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት ሰላማችሁ በዘት ይበል። እንግዲህ ዛሬ በሚገርም ቪዲዮ ላይ የመጣሁላችሁ ማለት ነው። አንዳንዴ ልለፍ ስትሉ ማታልፉት ነገር አለ፣ በጣም የሚያናድዳችሁ ነገር አለ። ያን ነገር ደግሞ ተሰሚነት ባይኖራችሁም የራሳችሁን ደግሞ ውስጣችሁ ለሚሰማችሁን ነገር መናገር ሚዲያ ስላለን መናገር አለብን ማለት ነው። እንደምታዩት እንትና ፋሲካ ቲዩብ ማያቃት የለም፣ ቦታዘራ ፋሲካ ቲዩብ ማያቃት የለም። እንደምታውቁት ሚዲያ ላይ ወጣ ሩዱኝ እያለች ናት። ሩዱኝ እንደምታውቁት እርግዝና ራሱ ሳይታወቅ ወልጃለሁ፣ ሶስተኛ ልጅ ወልጃለሁ እያለች ናት። ምንም ሊገባን አልቻለም። አንደኛ እንኳን በሰላም ተገላገልሽ፣ እንኳን ለሶስተኛ ልጅ እንኳን አበቃሽ እንልሻለን። ግን ይሄ እርዳታ የምትዩ ነገር የእውነት ተገቢ አይደለም። እኔ ዋትስአፕ ተከፍቷል። ዋትስአፕ ግሩፕ ከንትና ከቪዲዮ አትላንት እንትን ቪዲዮ ለቃ ነበር። ከሱ ሊንክ አስቀምጣለች ወደ ዋትስአፕ ጆይን ብሎ ገብቶ እሷን እንዲረዳት። ግን እኔ ራሱ ጆይን ብዬ ገብቼ በጣም ነው የተገረምኩት። እውነት የደመላችሁ እውነት ነው። አንዳንዴ የመዳም በግ የምንባለው በጣም እውነት ነው። እውነት በጣም ነው የተገረምኩኝ። ጆኒ ብለው የሚገባው ህዝብ ሳይ ማለት ነው። ሁሉም የመዳም ቅመሞች ናቸው፣ ሌላ ማንም አይደለም። ግን አንዳንዴ ለመዳም ቅመሞች እስቲ በደንብ አዳምጡኝ ማለት ነው። አንደኛ በጣም ታሳዝኑኛላችሁ። የእውነቴን ነው የምላችሁ። ለምንድን ነው የምታሳዝኑኝ? ሰው ቤት ቁጭ ብላችሁ ቆይ ሰው ቤት ቁጭ ብሎ የሰውን ሽንት ቤት እያከኩ መኖር አይሰለችም እንዴ? ሰዎች አይሰለቻችሁም ነው ወይስ እንዴት ነው እናንተ? እኔ በጣም ነው የሚሰለቻኝ፣ እኔ በጣም ነው የሚያስጠላኝ። ግን እንደዚህ ወጥቼ ሩዱኝ ማለት አልፈልግም። እኔ የራሴን ችዬ እንድኖር ነው የምፈልገው። ለዛ ደግሞ መስራት አለብኝ፣ እየሰራው ነው። ግን ለሚገባው አካል መርዳት ካለብኝ እረዳለሁ። አሁን ሰው እስቲ ቤቱ ላይ ልጁን ሰብስቦ ቁጭ ብሎ ከባሉ ጋር ቁጭ ብሎ በሞቀ ቤቱ ቁጭ ብሎ ወጥቶ ርዱኝ። እኔ እዚህ ጋር እናንተ እዚህ ሽንት ቤት እያጠባችሁ የማዳም ፊት እየገረፋችሁ ቀንና ሌሊት ክላስሽ ገብተሽ እያለቀሽ ሽንት ቤት ገብተሽ እያለቀሽ አረ እውነት በጣም የምታስጠሉት። እዛ ቁጭ ብሎ ትዳሩን ሊያማሙ ቀዳሜ ከሌ ሩዱኝ፣ እንዲ ሩዱኝ፣ እንዲ ሃንኩ ሩዱኝ። አልበዛም እንዴ? ሚረዳ ሰው አታውቁም እንዴ እናንተ? ቆይ ሚረዳ ሰው አታውቁም? እኔ እውነቴን ነው የምላችሁ። እርዳታ ሲባል በየሆስፒታሉ የታመመ አቅሙ ለማሳከም ያልተቻለ ስንት አካለ ጎዶሎ አለ፣ ስንት መንገድ ላይ ሚረዳ አለ። እነሱ እዛ ከባላ ቤታቸው አማሞቀው ሩዱኝ። እሷ አሁን ባልዳ ሆኛለሁ አለች። ጠይብ ባልዳ ከሆነች ፋሲካ ቲዩብ ትልቅ ቻናል አላት፣ እንደምታውቁት ቻናል አላት። በዚህ ቻናልዋ በሳምንት 3 ቪዲዮ በ15 6 ቪዲዮ ወይንም 7 ቪዲዮ ብትወስድ በዛ የምታገኘው ብር በመክፈል ትችላለች። ገባችሁ? እኛ እንደዚህ ዩቱብ እንደዚህ ደፍነ ስንሰራ ቪው የለንም፣ ማንም አያየልንም። እኛ ታዋቂ አይደለም፣ ማንም አያውቀንም። ሰውም ያው ከታዋቂ ጋር ነው የሚያጫውተው። ስለዚህ እቺ አሁን ምንም ቪዲዮ ብትሰራ ቭሎግ ታውቃላችሁ? ቭሎግ ብትሰራ ይሄን ብር ታገኛለች፣ መክፈል ትችላለች። አቅም አላት። ለባሏ ቻናል አለው፣ ለሷ ቻናል አላት። ግን በጣም የሚገርመኝ ነገር እንዴት ነው ይሄ ሁላ አቅም እያላት መታ ሩዱኝ ብላ ዋትስአፕ ግሩፕ ከፍታ? እኔ በጣም ነው የተገረምኩት። በሷ አይደለም ያርግላት ይስጧት፣ አይመለከተኝም። ነገር ግን የምትሰጡ ሰዎች ናቸው ጅሎች። እውነት የማዳም በግ። ወይኔ ኧረ አቃጠላችሁኝ። አሁንስ አቃጠላችሁኝ። እውነት ተቃጠልኩ እኮ። እስቲ ስሟት የምትለው ነገር ስሟት። ጓደኛ ናት።
በቃ እናት በሏት እንደዚህ ታደርጋለች የምትባልም ሴትዮ አልነበረችም። እና ግን በቃ ሰው ማመን ቀብሮ ነው ጓደኞቼ። እያታለለችን ነበረ ያስቀመጡባት እቃ ያዘዝኳትን እንትን እንዳለ ሽጣ ከሀገር የወጣችው ማለት ነው። እና ውሸት ነው ምናምን የሚሉ ሰዎች አሉ። በነገራችን ላይ እኔ አሁን ራሱ በጣም እንትን እያልኩ ነው የማወራችሁ። አንደኛ የ4 ቀን አራስ ነኝ። ሁለተኛ ደግሞ ትንሽ አሞኛል ጓደኞቼ። እና ያው የተፈጠረው ነገር ይሄ ነው። ያው ሙሉ መረጃ አለ። እሷ ጋር ገንዘብ ያስገባውበት ደረሰኞች አሉ። እና ጓደኞቼ አሁን ላይ እኔ በጣም ስጨናነቅ እቃ ያዘዙኝ ሰዎች ሲያጨናንቁኝ ነው ወደ ሚዲያም እንዲወጣ የፈለኩትና አንደኛ ጊዜ እንዲሰጡኝ ያለውበት ሁኔታ ተረድተው በስራ ዓለም ላይ ስትሆኑ ሰው ያስፈልጋችኋል። በነገራችን ላይ የስራ ሰው ስትሆኑ እንደዚህ ስራ ስትሰሩ ሰው ግዴታ ነው። ከእናንተ ጋር የሚሆን ሰው፣ የሚያበረታታችሁ ሰው፣ በቃ ይሄ ቢሆን ይሄ ነው ብላችሁ የምታማክሩት ሰው ግድ ነው። አንድ እጅ አያጨበጭብም። በቃ ብትሰሩም የሚያግዛችሁ ሰው ከሌለ፣ የሚተባበራችሁ ሰው ከሌለ የሆነ ሰዓት ላይ ልክ እንደዚሁ ትወድቃላችሁ። በቃ ኪሳራ ውስጥ ትገባላችሁና እኔ ወላሂ አንድም ቀን እንደዚህ አይነት ነገር ይገጥመኛል ብዬ አስቤ አላውቅም። ስራ ስሰራ ማለት ነውና ግን ብቻ የነበርኩ ማንም አልነበረም የሚያግዘኝ። ምናልባት የሚዲያ ሰው ስትሆኑ በጣም የወዳችሁ ሰው እንዳለ ሁሉ የእናንተን ውድቀት፣ የእናንተ መሰበር፣ የእናንተ መክሰር፣ የእናንተ አንገት መድፋትን የሚያስደስታቸው ሰዎች አሉና ያው እኔ ከዚህ በፊት ብዙ ነገሮችም ስላስተናገድኩኝ ይሄኛውም እንዲደገምብኝ አልፈለኩም ነበረ። ያው በሰዓቱ እንግዲህ ያው አልቻልኩም ጓደኞቼ። ያው ራሴ ጨርሳለሁ ብዬ እንግዲህ የባሰ የጤና መታወክ፣ ጭንቀት ደግሞ ለሰው ልጅ በጣም ወደ መጥፎ ነገር የሚገፋፋ በጣም መጥፎ በሽታ ነው ጭንቀት ማለት። እና ለማንኛውም ትላንትና እና ከትላንት ወዲያ እንግዲህ ሰምታችኋል። ያውላችሁ ቤት ላይ ምር ሰው እንደዚህ ቁጭ ይልና አያፍርም፣ ቁጭ ብሎ ይለምናል ማለት ነው። በጣም ነው የሚገርመው፣ በጣም ነው የሚገርመው። እውነቴን ነው የምላችሁ። እሷ ትለምን መብቷ ነው መለመን። እሷ ብላ ሰው አንደፉን ወጥቶ ቸግሮኛል ብሎ ገንዘብ ካገኘ ሰው ይሰርቅ የለ እንዴ? ይሰርቃል እኮ በቃ ያጣ ሰው ይሰርቃል። እሷ እኮ አልሰረቀችም። ቀጥ ብላ ቤቷ ላይ ቀጥ ብላ በቃ ርዱኝ አለች። ርዱኝ የተበላችሁ እንኳን ዋጋ አልነገረችም። 50 ሺህ 100 ሺህ አልተናገረችም። ግን ዋትስአፕ ግሩፕ ከፍታ ርዱ ያላችሁ ርዱ። ግን በጣም ነው የሚያናድደው ማለት ነው። መልካም ቆይታ ይሁንላችሁ።